ለእንትኑ ነው እንዳትከፊ። ኦኬ ይሄ ነው። ሌላኛው በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ተሰብስበው መቃጠል አለባቸው። የመክተፊያ ታቦት መቃጠል ዲሞሊሽ መደረግ አለበት። ንጸየፈው የሚገባ እርኩሰት ነው በማለት ሃይማኖትን በማንቋሸሽ የወንጀል ሕጉ አንቀጽ 816 782 482 ድንጋጌዎችን በመተላለፍ የሽብር አዋጅ ቁጥር 1176 ህዝባር 16 አንቀጽ 5 6 እና 8 ድንጋጌዎችን በመተላለፍና የጥላቻ ንግግርና ሐሰተኛ መረጃዎችን ለመከላከል የወጣውን አዋጅ ቁጥር 1185 አንቀጽ 4 እና 5 እንዲሁም የኮምፒውተር ወንጀሎችን ለመደንገግ የወጣውን አዋጅ 958 ህዝባር 2008 አንቀጽ 13 ህዝባር 3 እና 14 የህግ ድንጋጌዎችን በመተላለፍ በፈጸመው ክቡር የወንጀል ምርመራ ጠቅላይ መምሪያው በግለሰቡ ላይ ተገቢውን የወንጀል ምርመራ በማጣራት የምርመራ መዝገቡን ስልጣን ላለው የአቃቤ ህግ ዘርፍ እንዲያስተላልፍና በቅድስት ቤተክርስቲያናታችን ስም እንጠይቃለን ይላል። ማስረጃ ዝርዝር መግለጫ የሰው ምስክር አንደኛ መጋቢ ብሉይ እዝራ ለገሰ፣ ሁለተኛ መምህር አባ ገብረስላሴ ጌትነት፣ አቶ ነብዩ ምክሩ። የድምጽና ቪዲዮ ማስረጃዎች ተጠርጣሪ ተከሳሹ በተለያየ ጊዜ በራሱ የዩቲዩብ ገጽ ያስተላለፋቸውን የጥላቻ ንግግሮች የያዘ የድምጽና የምስል ቪዲዮ ማስረጃ የያዘ ሲዲ ገብቷል። ግልባጭ ለኢፌዴሪ ፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት አዲስ አበባ። እዚህ ሶሻል ሚዲያ ላይ ሃይማኖት ወንጌል እንዴት መስበክ እንዳለባችሁ መጀመሪያ መማር ያለባችሁ ሰዎች ብዙ አላችሁ። ማንንም ልትሆን ትችላለህ። በነገራችሁ ላይ አብዛኛው ሰው የኛ ህዝብ አንዳንድ ጊዜ የረሳህ ሊመስል ይችላል። በአካል ሲያገኝህ መጥፎ ነው። በተለይ ሃይማኖቶችን ይሄ በመፍራትና በመንቀጥቀጥ የሚጠብቃቸውን ነገሮች አትዳፈሩ። እኔ ልንገራችሁ፣ በተለይ ዲያስፖራ ነን እኔ ያደግኩት እንትን ነው ምናምን we don't care ለምን እንኳን አይደለም አንተ ተሰደህ ሄደ ቀርቶ ነጩ እኮ ስነ ስርዓት አለው። ነጩ ስነ ስርዓት ያለበት ሀገር ላይ የኖርክ አንተ ማናባ ሆነ ነው ጋጥ ወጥ የምትሆኑ። አብዛኞቻችሁ ሃይማኖት ተሳደባላችሁ። አብዛኞቻችሁ በእርግጥ እናንተም እነዚህ ተሳዳቢዎችን ጧት ይሳደባሉ፣ ከሰዓት ከነሱ ጋር ትቀመጣላችሁ። እነሱ ብቻ ሳይሆኑ አብዛኞቻችሁም እዚህም ያላችሁት ባለጌዎች ናችሁ። ኦርቶዶክስ ስትሰደብ ታፕ ታደርጋለህ፣ ፕሮቴስታንት ሲሰደብ ታፕ ታደርጋለህ፣ እስልምና ሲሰደብ ታፕ ታደርጋለህ። ተባባሪው አንተ ነህ። መርህ የሚባል የለህም። በእርግጥ እናትም ተሰድባ ተዋርዳ ጧት ተዋርደ ከሰዓት እዛ ነህ።